ሰላም ለእናንተ ይሁን አላቸው። የተከበሩ አባታችን ክቡር መልአከ ፀሐይ ቆሞስ አባ ገብረ ሥላሴ የደብራችን አስተዳዳሪ፣ የተከበሩ ክቡር መጋቤ ጥበብ የደብራችን አገልጋይና የትምህርት ክፍል ኃላፊ፣ እንዲሁም የደብራችን ቄሰ ገበዝ አባቶች፣ ካህናት፣ ሊቃውንተ ቤተክርስቲያን፣ ወንድሞች፣ ዲያቆናት፣ በዚህ በተቀደሰ ስፍራ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች በእግዚአብሔር ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? ቸርነቱ የባህሪ የሆነ አምላካችን እግዚአብሔር በቤቱ ሰብስቦ ቃሉን እንድንሰማ እንድናመሰግን አንደበታችን ከፍቶ ቆመን ጸልየን ከእርሱ ጋር ተነጋግረን የሚቀጥለው ሕይወታችን ከእሱ ጋር እንዲሆን ለእርሱ ሰጥተን እንድንሄድ እንድንዘጋጅ ያደረገ አምላካችን ስሙ የተመሰገነ ይሁን። ቀሪውን ጊዜያችን እንዲባርክልን እንዲቀድስልን የእርሱ ቅዱስ ፈቃድ ይሁንልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። አምላካችን እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እንግዲህ እንደ ቤተ ክርስቲያናችን ስርዓት በዚህ በበዓለ ሃምሳ ክርስቲያኖች ሲገናኙ በክርስቶስ ያመኑ የክርስቶስ መምጣት የሚጠብቁ ክርስቲያኖች ሁሉ ሲገናኙ ቤተክርስቲያናችን በዚህ አይነት መልኩ ሰላምታ እንድንሰጣጥ ቤተክርስቲያን አዛናለች። ስለዚህ ሰላም የሚለው ትምህርት ከዚህ ጋር አብሮ ስለሚሄድ አጠቃላይ ስንገናኝ ትንሣኤውንና ትንሣኤውን በተመለከተ ለ50 ቀናት በሰላምታም በንግግርም ክርስቶስን እያሰብን እንቆያለን ማለት ነው እና ዛሬ እንድንማርበት የመረጥኩት ርዕስ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንደገና ተገልጾ ሰላም ለእናንተ ይሁን አላቸው በሚለው ርዕስ ነው። እንግዲህ ሰላም አስፈላጊ ነው አይደል? ሰላም አስፈላጊ ነው አይደል? ሰላም በግላችን፣ በማህበራችን፣ በቤተ ክርስቲያናችን፣ በሀገራችን፣ በሁሉም ቦታ ሁሉ ሰላም አስፈላጊ ነው። ሰላም የሌለበት ህይወት፣ ሰላም የሌለበት ሀገር፣ ሰላም የሌለበት ትዳር፣ ሰላም የሌለበት ኮሚኒቲ ወይም ማህበር አጠቃላይ ዋጋ የለውም። የአንድነቱን የህብረቱን አብሮ የመኖሩን ነገር የሚያጣፍጠው ዋናው ጨው ሰላም ነው። ሰላም ሲኖር ህይወታችን የተቃና የተስተካከለ ቀጥ ያለ በዓላማው የጸና ይሆናል። ስለዚህ ሰላም አስፈላጊ ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ሰላም ለእናንተ ይሁን አላቸው። ታሪኩ እንዲህ ነው። ሁላችንም እንደምናውቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሐዋርያት ጋር በሚያስተምርበት ዘመን ለ3 ዓመት ከዛ በላይ አብሯቸው ቆይቷል። በዋለበት እየዋሉ ባደረበት እያደሩ አብረው እየተከተሉ ተአምራት ሲያደርግ ተአምራቱን በዓይናቸው እያዩ ሲርባቸው ከባዶ ነገር እያጠገበ እያበላ እያጠጣ ድንቅ ድንቅ የሆኑ ተአምራትን ሲሰራ አይተዋል። አብረው ለ3 ዓመት አብረው ነው ያሳለፉት። የተለዩበት ሰዓት የለም። ከቤተሰብ ከወንድም ከእናት ከአባት በላይ የጠበቀ ግንኙነት ከኢየሱስ ክርስቶስ ጋር ነበራቸው እና ይሄ አምላካችን መድኃኒታችን ኢየሱስ ክርስቶስ የመጣው ወደዚህ ዓለም የመጣው 12ቱን ሐዋርያት በዛ መልኩ አብረው ለመኖርና ለመጠበቅ ሳይሆን የመጣው ለዓለም ድህነት ነውና ሰዓቱ ሲደርስ ጊዜው ሲፈጸም
በቀራንዮ ላይ ተሰቅሎ ለ3 ቀን በከርሰ መቃብር ቆይቶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይ በራሱ ስልጣን ተነሳ። በዚህ ጊዜ ነው የሐዋርያት ጭንቀት፣ የሐዋርያት ሐሳብ፣ የሐዋርያት መሸበር የተፈጠረው በዚህ ሰዓት ነው። ለዛም ጊዜ ያላውሯቸው የነበረው አምላካችን መድኃኒታችን ኢየሱስ ክርስቶስ ሞቶ በ3 ቀን መቃብር ውስጥ በነበረበት ሰዓት ላይ እነሱ ኢየሩሳሌም ውስጥ በዝግ ቤት ተቀምጠው ነበር። በዝግ ቤት መቀመጣቸው አንድም ከአይሁድ ፍራቻ ነው። ሁለተኛ ለ3 ዓመታት ያክል ከእርሱ ጋር አዲስ የህይወት ጉዞ ጀምረው ስለነበር ቤታቸውን፣ ንብረታቸውን፣ ሀብታቸውን ጥለው እርሱን ተከትለውት ስለነበረ ስራቸውን ጥለው ከእርሱ ጋር ስለነበሩ እርሱ ከነርሱ ሲለይ ወደፊት የሚሆነው ህይወታቸው ምን እንደሚመስል ስለማያውቁ በዚህ የተነሳ ተሸብረው ፈርተው ተንቀጥቅጠው በዝግ ቤት ውስጥ ይኖሩ ነበር። በዚህ መካከል አብረውት ከሚከተሉት መካከል ባለፈው በተከታታይ እንደሰማችሁት ከሴቶቹ መካከል ወደ መቃብሩ ሄደው የአይሁድን ሥርዓት ለመፈጸም ወደ መቃብሩ ሄደው ጌታችን ለማየት ሲሄዱ፣ ሽቱ ለመቀባት ሲሄዱ ጌታችን መነሳቱን አዩ፣ ተረዱ። ሴቶቹ ማለት ነው። ሂደው ሐዋርያት ባረፉበት ቤት ባሉበት ቤት ጌታችንን ማን እንደወሰደው አናውቅም፣ መቃብሩ ተከፍቷል፣ ማንም በዛ የለም፣ ጌታችን በዛ ቦታ ላይ የለም ብለው ነገሯቸው። ሐዋርያትም ከመካከላቸው እየተከታተሉ ወደ ጌታ መቃብር ሄደው በመቃብሩ ማንም እንደሌለ አዩ፣ ተረዱ። ይሄ ማወቃቸውና መረዳታቸው እነርሱን ከጭንቀት፣ ከሽብር፣ ከሐሳብ አልገላገላቸውም። ስለዚህ አሁንም ተመልሰው ወደዚህ ቤታቸው ገቡ። ባለፈው ሳምንት እንደተማርነው ከነርሱ መካከል ከዝግ ቤት ውስጥ ከነበሩት መካከል ወጥተው ኤማውስ ወደሚባል ቦታ ላይ በሚሄዱበት ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጾ አብሮ እየዋለ አብሮ እያወራቸው እየነገራቸው ስለ ጌታ ትንሣኤ እያስረዳቸው አብሮ ተጉዞ መጨረሻ ላይ በማታ ሰዓት ላይ ከነርሱ ጋር እራት አብሮ በልቶ ኢየሱስ ክርስቶስ መሆኑን ገልጾ አስረዳቸው። ያኔ ወደ ኤማውስ ሲጓዙ የነበሩ ደቀ መዛሙርት እንደገና ተመልሰው በዝግ ቤት ውስጥ ላሉት ሰዎች ሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተነሳ ነገሯቸው። እንዳገኙት አብሮ እራት እንደበላ ነገሯቸው። እየገባችሁ ነው አይደል? ታሪኩ በዚህ መልኩ ነው የመጣው። የዛሬ ሳምንት የኤማውስ መንገደኞች ጋር የመነሳቱን የነገረበት ቀን። አሁን ዛሬ ደግሞ እነኚህ ወደ ኢየሩሳሌም ተመልሰው መነሳቱን አብሮ ከነርሱ ጋር መቆየቱን ለደቀ መዛሙርቱ ነገር እየነገሯቸው እያለ በመካከላቸው በዝግ ቤት ውስጥ በተዘጋ ቤት ውስጥ በመካከላቸው ኢየሱስ ክርስቶስ ተገለጸላቸውና ሰላም ለእናንተ ምን ይሁን አላቸው? ይሁን አላቸው። ሰላም ከሁላችን ይሁን። አዎ ሰላም ከሁላችሁ ይሁን አላቸው። ይሄን ብቻ ብሎ አላላቸው። ለምን ታስባላችሁ? ለምን ትጨነቃላችሁ አላቸው። ምክንያቱም ሰው በተፈጥሮ ሁላችንም ሰው በተፈጥሮ ፈሪ ነው። ፈሪ ነን አይደል? እንደ ሰው ፈሪ የለም። ዝም ብለን እንደው ጀግና እንመስላለን እንጂ ሰው ፈሪ ነው። በቃ በተፈጥሮ ፈሪ ነው። ብቻውን መሆን አይወድም። እግዚአብሔር አዳምንም ሲፈጥረው አዳምን አየውና ብቻውን ይሆን ዘንድ መልካም አይደለም ነው ያለው። ሰው ብቻውን መኖር የማይችል ድጋፍ የሚፈልግ ፍጥረት ነው ሰው።
ይሄ በመጽሐፍ ቅዱስ በተደጋጋሚ የተጻፈ ነው። እግዚአብሔር እስራኤላውያንን አውጥቶ ወደ ከነዓን ሊያስገባቸው መሃል ላይ ሙሴን እግዚአብሔር ሊያነጋግረው ወደ እግዚአብሔር ተራራ ሙሴ ሲወጣ 40 ቀን ሙሴ ከመካከላቸው ሲጠፋ ፈሩ፣ ደነገጡና የምናመልከው ነገር ብለው የሚያመልኩት የሚያዩት የሚጨብጡት የሚመራቸው ወዲህ ሁሉ ተኛ፣ ተነስ፣ ተንቀሳቀስ፣ የምትበላው ይሄ ነው፣ የምትጠጣው ይሄ ነው ምናምን የሚላቸው ነገር ይፈልጋል። ሰው እንደዛ ነው። ከሐዋርያትም ታሪክ የምንማረው ይሄን ነው። አያችሁ፣ አብሯቸው እያለ አይታወቃቸውም ነበር። አብሯቸው ተአምራት ሲሰራ ሲያስተምር፣ ድውይ ሲፈውስ፣ እነ የሞቱትን እና ላዛርን ሲያስነሳ እንደ ተአምር እያዩ የተራበ ሲያበላ፣ እርቧቸው አንድ አሳ ሲያቀርቡ ዓለምን 5000 ሕዝብ እንደዛ ሲያትረፈርፍ በቃ አብረው ነው የኖሩት። ምንም አይነት ክፉ ነገር አላዩ። ኋላ እሱ ለ3 ቀን ሲል ብርድ ተሰማቸው። ግማሹ አሳ ለማጥመድ፣ ግማሹ ወደ ነበረበት ስራ፣ ግማሹ ወደዚህ ማለት ጀመረ። ያንን የተመለከተው አምላክ ነው እንግዲህ በመካከላቸው ተገኝቶ ለምን ትፈራላችሁ? ሰላም ለእናንተ ይሁን። ሰላም ማለት ራሱ ክርስቶስ ማለት ነው። ኤፌሶን ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 13 ላይ ሰላም እርሱ ራሱ እግዚአብሔር ኢየሱስ ክርስቶስ ነው ይላል። ሰላም ማን ነው? እግዚአብሔር ነው። ሰላም ማን ነው? እግዚአብሔር ነው። ለዚህ ነው ቤተክርስቲያናችን አሁን እስኪ አባታችን ዛሬ ቅዳሴ ቀድሰዋል። በቅዳሴ ሰዓት ላይ ስንት ጊዜ ሰላም ለእናንተ ይሁን አሏቸው? 13 ጊዜ በሥርዓተ ቅዳሴ ላይ 13 ጊዜ ሰላም ለእናንተ ይሁን፣ እናንተ ደግሞ ከመንፈስ ጋር እንደ ቃል ይሁንልን ሰላም። ምክንያቱም ሰላም እግዚአብሔር ስለሆነ ነው። ለእናንተ ለእኛ የሚያስፈልገን ሰላም ስለሆነ አስፈላጊው ሰላም ስለሆነ ካህኑ እየደጋገመ ሰላም ለኩልክሙ ሰላም ለእናንተ ይሁን ሲል እኛ ደግሞ ከመንፈስ ጋር አዎ ያ እውነተኛው የሆነ ሰላም አብሮን ይኑር ማለታችን። አብሮን ሲኖር እንጽናናለን። አብሮን ሲኖር እንበረታለን። አብሮን ሲኖር የምንፈራው ነገር የለም። አብሮን ሲኖር ብንሞት እንኳን ወደ እርሱ እንደሚሄድ እናምናለን። ብንሞት እንኳን ለዚህ ነው ሰማዕታት ሲሞቱ በደስታ የሚሄዱት ሰላም የሆነው ኢየሱስ ክርስቶስ ከነርሱ ጋር እንዳለ ስለሚያምኑና ስለተቀበሉ። ሰዎች ለኃጢአት የሚሞቱት ኃጢአትን የሚተዉት ኃጢአትን እርግፍ አድርገው ትተው ከእግዚአብሔር ጋር የሚጣበቁት ሰላም የሚሆነው ኢየሱስ ክርስቶስ ከነርሱ ጋር ስላለ ነው። እነርሱ እርሱን ስለሚፈልጉት ነው። ሰላም ማን ነው? ሰላም ማን ነው? እግዚአብሔር ነው። ኢየሱስ ክርስቶስ ነው። ሰላም ከእናንተ ጋር ይሁን። ሰላም ያለበት ሰው እውነተኛ ኢየሱስ ክርስቶስ በእርሱ አለ ማለት ነው። ሰላም የሚገኘው በክርስቶስ ኢየሱስ ንስሐ በመግባት ሥጋው ደግሞ በመቀበል ከእግዚአብሔር ጋር በመጣበቅ ነው። ይሄን ነው ከሐዋርያት የምንማረው። እና ለምን ትደነግጣላችሁ? ለምን ታስባላችሁ? ለምንስ እንዲህ ሆናችሁ አላችሁ? ደነገጡ። ምትሃት መሰላቸው። ያ የሚያውቁት ኢየሱስ ክርስቶስ ሳይሆን ምትሃት የተገለጸላቸው መሰላቸው። ከዛ ገለጸላቸውና አይናቸው ኑ ያው እኔ ኢየሱስ ክርስቶስ ነኝ፣ እራት አለው አብሬ ከእናንተ ጋር ልብላ፣ እንደ ድሮ እንደምታውቁኝ ከእናንተ ጋር ልብላ፣ እዩ የተሰቀለው ማነው የተቸነከረው እጄን በጦር የተወጋው ጎኔን እዩ አላቸው። እዩ ይሄንን እዩ አስተውሉ አላቸው። አይናቸውን ገለጠላቸው። ሲያዩ ያ ለፍቅር ሲል ያ ለሰው ልጆች ሲል ያ ለኛ ሲል የተሰቀለው ኢየሱስ ክርስቶስ ደሙ እያለ
ደሙ ያለ በአፍላ ደሙ ያ የውሃ የወይን ያ እውነተኛ ኢየሱስ ክርስቶስ እኛን ለማዳን ሲል የተሰቀለው የከፈለው ያ በጦር የተወጋው ጎኑ ደሙን በዓይናቸው አዩ። የተወጋ ጎኑ አዩ። ችንካሩን አዩ። እጁ ላይ ያለውን ነገር ሁሉ አዩ፣ አመኑ። ፍርሃታቸው ከላያቸው ላይ ለቀቃቸው። ነገር ግን እርሱ ራሱ ኢየሱስ ክርስቶስ ምን ያውቃል? የሰውን ድካም ያውቃል። ደስ የሚለው እግዚአብሔር የእያንዳንዳችን ድካማችን ያውቃል። ምንወድቅበት ቦታ ያውቃል። ግን በምንወድቅበት ቦታ ሁሉ እግዚአብሔር ምን ይሰጠናል? ኃይልን ይሰጠናል፣ ብርታት ይሰጠናል። ምክንያቱም እርሱ ሰላም የሆነው ኢየሱስ ክርስቶስ ከኛ ጋር እንዲሆን እርሱ ይፈልጋል። እኛ ስንፈልገው ደግሞ የበለጠ በደካማ ጎናችን እንዳንወድቅ እርሱ ሰላሙን ይሰጣል። እና ሐዋርያትን ይህንን ካላቸው በኋላ ከእነርሱ ጋር አብሮ በላ፣ ጠጣ፣ ገለጸላቸው። በዚህ ብቻ ይበቃም አላቸው። ከዚህ እንዳትወጡ፣ ከዚህ እንዳትሄዱ፣ ከሰማይ ኃይልን እስከምሰጣችሁ ድረስ በዛ አትውጡ አላቸው። በዛ እንዲኖሩ ፈቀደላቸው። ከዛ በበዓለ ሃምሳ ቀን መንፈስ ቅዱስ እንደወረደላቸው ያ አጽናኝ ለዘላለም ከነርሱ አልፎ ለዓለም እንዲተርፍ ከነርሱ አልፎ ይሄው ለኛ ተርፎ ሰላምን ሰጥቶ እንደዚህ ሰላም የሚሰማን በቤት በማን ውስጥ ሆነን ነው? በእግዚአብሔር ቤት ውስጥ ሆነን። እውነቴን ልንገራችሁ፣ ሰው የሚፈራው ኃጢአት ሲሰራ ከኃጢአት ጋር ሲኖር። ክርስቶስ አብሮት ያለው ሰው ሞትን እንኳን አይፈራም። ሩጫዬን ጨርሻለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል እያለ የምትመጣውን መንግስት፣ ሰላም የሆነችውን የእግዚአብሔርን መንግስት ለማየት ይናፍቃል እንጂ አይፈራም። ምክንያቱም ሰላም የሆነ ኢየሱስ ክርስቶስ ከእርሱ ጋር ስለሆነ ማለት ነው። እና ለደቀ መዛሙርቱ ይህንን ካላቸው በኋላ ኢየሱስ ክርስቶስ በእነሱ ውስጥ ያሳደረው ሰላም ነው። በእነሱ ውስጥ ያሳደረው ሰላም ነው። አሁን በእኔና በእናንተ ውስጥ እንዲኖር የሚፈለገው ያ ሰላም ነው። እየገባ ነው አይደል? በእኛ ውስጥ ማን ነው እንዲኖር የሚፈለገው? ሰላም ነው። ቤተ ክርስቲያን የምትሰብከው የምታስተምረው ሰላም እንዲሆን ነው። እኛ ሰላም በእኛ ውስጥ እንዲነግስ። ሰላም ሲሆን ወንድምህን ትወዳለህ። ሰላም ሲሆን እህትሽን ትወጃለሽ። እርስ በርሳችን እንዋደዳለን፣ እንፋቀራለን። በፍቅር መካከል ደግሞ ማን አለ? እግዚአብሔር አለ። የእግዚአብሔር መገለጫው አንዱ ፍቅር ነው። እግዚአብሔር በመካከላችን ሲኖር የሚኖረው ደግሞ በሰላም ነው። ሰላም እንዲሆንላቸው ሁለት ጊዜ ነው። በዚህ ከትንሣኤ ጀምሮ እስከዚህ ድረስ እስከ ዛሬው አሁን ድረስ ባለው ሁለት ጊዜ ሰላም ለእናንተ ይሁን ብሏቸዋል። ከትንሣኤ ጀምሮ እስከዚህ የመጀመሪያው ሳምንት ላይ ሰምታችሁ ሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ ለ5500 ዘመን በሲኦል ውስጥ ለነበሩ ነፍሳት ሰላም ለእናንተ ይሁን ያላቸው። በጨለማ ውስጥ ለነበሩ ተመልከቱ፣ ከአዳም ጀምሮ እስከ ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤ ድረስ በሲኦል ተረግጠው በዲያብሎስ ተረግጠው የነበሩትን ነፍሳት ሁሉ ወደ ሲኦል ሂዶ የሲኦልን በር ከፍቶ ሂዶ ወደዛ ሰላም ለእናንተ ይሁን አላቸው። ከዛ እርሱ ሰላም ለእናንተ ይሁን ካላቸው በኋላ ከነበሩበት ከሲኦል ውስጥ ጎትቶ አውጥቶ ወደ ቤት አደረጋቸው። ሰላም ወዳለው ኢየሱስ ክርስቶስ ወደሚኖርበት ወደ ገነት አስገባቸው። ሰው ሰላም ሲሆን ቀጥታ በምድር ከሰው ጋር በፍቅር ይኖራል። ሰው ሰላም ሲሆን በሰማይ ደግሞ ከመላእክት ጋር ከቅዱሳን ህብረት ይጨመራል።
ከጻድቃን ከሰማዕታት እነኛ በደማቸው ሰማዕት ሆነው የእግዚአብሔርን ክብር ከገለጹት ጋር እነዛ በድንጋይ እየተወገሩ የሚሰሩትን አያውቁምና ይቅር በላቸው ብለው ከጸለዩ ከነሰማዕቱ ቅዱስ እስጢፋኖስ ቀዳማዊ ሰማዕት ቅዱስ እስጢፋኖስ ጋር ከነሱ ህብረት ይጨመራል። ማን ከኛ ጋር ሲኖር? ሰላም ከኛ ጋር ሲኖር። ሰላም ማን ነው? እግዚአብሔር። አሁን ሰው መጸለይ ያለበት ማንን ለማግኘት ነው ማለት ነው? ሰላምን ለማግኘት ነው። ስንገባ ሰላምን ለማግኘት አንተ ሰላም እንደ ሰላም አይነት ነገር አለ እንዴ? በቃ ሰላም ስትሆን እኮ በቃ እዚህ መቅደሱ ስትገባ ሰላም ሁሉንም በቃ ትንሹንም ትልቁንም ሰላም ለአመስግን ደስ ብሎ በቃ ትሄዳለህ። አንተ ሰላም ከሌለ ስትመጣ ብለህ ፊቴን ብለህ ትሄዳለህ። በቃ እንደተቆሳተርክ ጎን ያለው የሚጸለየውን ሰው እንዳዋረድክ ዝቅ እንዳደረግ ከእርሱ ኃጢአት ያንተ ኃጢአት እንደተሻለ የተሻለ ኃጢአት እንደምትሰራ አድርገህ ኃጢአትን ከኃጢአት ጋር ኮምፔር እያደረግ ከዚችን ያሻል እያልክ የራስህ ትልቁን ነገር ተሸክመህ ሰላምህን ማትክ ትሄዳለህ። እዚህ ሰላም የለም፣ እቤት ሰላም የለም፣ ትዳር ሰላም የለም፣ ልጆች ሰላም የለም፣ በህይወት ሰላም የለም፣ በሀገር ሰላም የለም። እንደተቀዘቀዘበት መጨረሻ ላይ ምግቢያው ይታወቃል። ስለዚህ ሰው የሚሻው የሚፈልገው ለሰው ልጆች ተስማሚ የሆነው ነገር ሰላም። እግዚአብሔር ሰላምን ይስጥ። አሜን። እግዚአብሔር ሰላምን ሰጥቶ ሰላም የሚባለው ነገር በውስጣችን ካለ ይቅር ባይ እንሆናለን። ገላትያ 5:22 ላይ ከመንፈሳዊ ፍሬዎች ውስጥ አንዱ ሰላም ነው። ሰው በመንፈሳዊ ፍሬ ማፍራቱ የሚታወቀው የሚመዘነው በውስጡ ባለው ሰላም ነው። ለወንድም ባለው ሰላም ነው። ለልጅ ባለው ሰላም ነው። ለትዳሩ ባለው ሰላም ነው። አጠቃላይ በአካባቢው ውስጥ ባለው ሰላም የሱ ሰላም ይረጋገጣል። እና ከመንፈስ ፍሬዎች መካከል አንዱ ሰላም ነው። የኔ እናት የኔ ወንድም አንተ ሰላም የሚባለው ነገር በውስጥ ካለ መንፈሳዊ ፍሬ እንዳፈራ ወቅ ትልቅ ሀብት ነው። ትልቅ ጸጋ ነው። እግዚአብሔርን የሚያክል አምላክ ነው ያስፈው። ምክንያቱም ከመንፈስ ፍሬዎች መካከል አንዱ ምን ስለሆነ? ሰላም ስለሆነ አምላካችን እግዚአብሔር ሰላሙን ያብዛልን። ፍቅሩን ይስጠን። ወስብሐት ለእግዚአብሔር።